የመንደራችን የእግር ኳስ ቡድን ግብ ጠባቂ ነበርኩ። በወፍ እንኳን አታመልጠውም የሚባልልኝ በረኛ። ይህን ችሎታዬን የማያደንቅልኝ አልነበረም ከእናቴ በስተቀር። ከማተርፋቸው ኳሶች በላይ ስወድቅ ስነሳ የማቆሽሸው ልብሴና የተጋጋጠ እግር ነበር የሚያሳስባት። ልብሴ ንጹህ ሆኖ የሰፈራችን ቡድን ቢሸነፍ ግድ አይሰጣትም። እኔ ግን መውደቅ መነሳቴን ከተራ ኳስ ፍቅር ያለፈ ነበር። እዚያች ከእንጨት ከተሰራች ወልጋዳ እንጨት ግብ ላይ ቆሜ የማደርገው ተጋድሎ የሰፈሬን ክብር የማስጠብቅ ነበር። ሰፈሩ ውስጥ ደግሞ እናቴም አለች። የዛን ቀን ማለዳ ታዲያ የሚኖረን ጨዋታ እያሰቡ ነበር። ዳንቴልን አንጠልጥዬ ቁርስ ልገዛ የሮጥኩት። ሙሉ ቁርስ በልቼ ወደ ሜዳ ለመሮጥ ለወራት ተዘጋጀንበትን ከሌላ ሰፈር ልጆች ጋር የሚደረግ ወሳኝ ጨዋታ ነበር። እንደ ሁልጊዜው ገና በጠዋቱ የሰፈሩ ሕፃን ሁሉ እትዬና ኑ ደሳሳ ማዕድ ቤት ውስጥ ምጣዱን ከበን ተቀምጠናል። እትዬና ኑ እሳት ያልበገረው ቀይ ፊት፣ በተለይም አንገታቸው ከአገጫቸው ስር አንስቶ እስከ ደረታቸው የሚደርስ ንቅሳት የተዋበ የሰፈራችን ታዋቂ ሽልጦ ሻጭ ቆንጆ ሴትዮ ናቸው። የማዕድ ቤቱ ነገር እስካሁን አይኔ ላይ አለ። በቋሚና በአግዳሚ ባህር ዛፍ እንጨት የተሰሩ ገና ድሮ በምርጊቱ ረግፎ ምርጊቱ ፋንታ ክፍተቶቹ ጥቅርሻና ሸረሪት ያደራባቸው ዙሪያው ሁሉ የተሸራረፈ ምጣድ አቀንባሎች የተንጠለጠሉበት ወደ አንድ በኩል ዘመም ያለ አሮጌ ማዕድ ቤት። እነዚህ ወሬዎች ዳቦአቸውን ሲያዩ የዘመመ ማዕድ ቤት ወድቆ እንደጨረሳቸው ይባል ነበር። ማወርቶ አልያዘም እንጂ መጠናቸው የአዋቂ መዳፍ የማይሞሉ ክብና ትኩስ ሽልጦች ከምጣዱ እስኪወጡ ዳንቴላችን አዘጋጅተን በጭስ እየተጨላበስን እንጠብቃለን። እንደ እባብ ምላስ መንታ መንታ ሆኖ ከምጣዱ ስር እየተመዘ የሚመለሰውን የእሳት ወላፈን እየሞቅን የምጣዱን መከፈት በጉጉት እንጠብቃለን። የእሳቱ ወላፈን ብርቱካናማ ሆኖ ጫፉ ላይ ሰማያዊ ቀለም አለው። አንዳንዴ ጠሽ እያለ የሚፈናጠር የእሳት ፍርጣሪ ቢጠብሰንም መልሰን እዚያው ነን። የሚነደው የባህር ዛፍ ፍልጥ ሽታ ትርክክ የሚል ፍሙ ጋር እስካሁን ትዝ ይለኛል። አንዳንዴ እንጨቱ አይነድም፣ ጭሱ ያስለናል። እትዬና ኑ ታዲያ ያ የተረገመ ሰውዬ እርጥብ እንጨት ሸጦልኝ ወይም ጣማ ይላሉ። ማን እንደሆነ እንጃ። እሳቱ አልነድ ሲል ሁልጊዜ እንዲህ ይላሉ። አቀማመጣችን ምጣዱን በግማሽ ከበድ ነው። ሁልጊዜ ጠዋት ውጭ ስለሚበርድ የማዕድ ቤቱ ሙቀት የተለየ ደስታ ይፈጥራል። እትዬና ኑ የዚያ ሁሉ ማዕድ አይን በጉጉት የሚጠብቀውን የምጣዱን አንከባሎ ሲከፍቱት የአደረ ባዶ ሆዳችን የሚላወሰው ትኩስ የስንዴ ሽልጦ ሽታ እየተሸከመ እንፋሎት ኩሽናውን ይሞላዋል። ያኔ ሁላችንም ያችን የማዕድ ቤት በጫጫታ እናደባላልቃታለን። እና የኔ ተራ ነው፣ የኔ ነው እየተባባልን ዳንቴላችን ዘርግተን እንራቆታለን። እትዬና ኑ ታዲያ በተለመደ የውሸት ቁጣ በቃ ውጡልኝ ይላሉ። ነግቶኛን ጥበቃ ከነምጣዳቸው እንዳልተሰየሙ ሁሉ ደሞ ነጋላችሁ፣ እዚህ እሳት ተማግዳችሁ እድሜ ልኬን ዘብጥያ እንዳታሰሩ፣ ይቅርብኝ የእናንተ ሳንቲም ምን ነው ሸዋ ይላሉ። ጩኸታቸው ግን አይቆምም። አንዱ ሌላውን ቀድሞ ከምጣዱ ላይ የሚወጡትን ትኩስ ሽልጦች ለመውሰድ ግብ ነው። እትዬና ኑ ታዲያ ማን ቀድሞ እንደመጣ ጠንቅቀው ስለሚያውቁ በስም እየጠሩ የምንፈልገውን ያህል ሽልጦ በቀጥታ ከምጣዱ ላይ ያነሱና ዳንቴላችን ላይ ይወረውሩልናል። ተራው የደረሰ ዕድለኛ የተወረወረለትን ሽልጦ እንደ ጎበዝ ግብ ጠባቂ በዳንቴሉ ይቀርባል። እትዬና ኑ ማን ምን ያህል ሽልጦ በየቀኑ እንደሚወስድ ከማወቃቸው የተነሳ አንዱ ሕፃን ከወትሮ በዛ ያለ ከወሰደ እንግዳ መጥቷል እንዴ ብሎ ይጠይቁታል። ብዙውን ጊዜ የሚጠይቀው ሕፃን መልስ አዎ ነበር የሚሆን። የደረሰው ሕፃን ትኩስ ሽልጦን ታቅፎ ብሩን ይከፍላል፣ ወደ ቤቱ ይሮጣል። አሊያም ጓደኛው ጋር ከመጣ ጓደኛው ካልደረሰው በቀጣይ ዙር እስኪደርሰው ድረስ ዳቦውን ታቅፎ እሳቱን እየሞቀና ወሬውን እየሰለቀ ይጠብቃል። በየቀኑ ለዓመታት ይሄ ነበር የጧት ልምዳችን። በ1983 ዓመት ግንቦት ወር ከተማችን በጭንቀት ተዋጠች። እዚህና እዚህ የጦርነት ወሬና የስጋ ሹክሹክታ ሆነ። ትልልቅ ሰዎች ሙሉ ቀን ከቤተ ክርስቲያን ሆነው ውሏቸው እኛንም የልጅ ጸሎት ይደርሳል እስኪ ጸልዩ ይሉን ነበር። ጉዳዩ ባይገባንም መላውን ምንጣፍ ይዞ ቤተ ክርስቲያን መሄድ ደፋ ቀና ማለታችን አስደሳች ነገር ሆኖልን ከመክረሙ ያለፈ ያን የልጅ ልቦናችን የጦርነት አስከፊነት ለመረዳት ገና ነበር።
የቤተሰቦቻችን ጭንቀትና እግዚኦታ ገብቶን ለማክፈል ገና ነበርን። ማታ በድብቅ ከበው የሚያዳምጡት እሽ የሚል ድምፅ የሚበዛበት አስፈሪ የጦርነት ዜና ልጆች ነበርና እኔ ትኩረታችንን አይስበውም። እንዲሁም ወዲህ አልቆ ዘፈን እስኪተላለፍ እየተጉነተነተን እንጠብቅ ነበር። ከመንደራችን ግርጌ ባለው መንገድ በክፍት ጭነት መኪና ላይ እንደ ንብ ሰፍሮ ከሚተመው ጎመኔ ልብስ የለበሰ ወታደርና ሰንሰለቱን እያፋጨ ከሚያልፈው ታንክ በላይ በየማለዳው ከየጦር ግንባሩ የሚመጣው ቁስለኛ ወታደር መርዶ በላይ የጦርነት አስከፊነት ቅልብጭ አድርጎ ያሳየን የእትዬ እናኑ የአንድ ማለዳ ማሳሰቢያ ነበር። አንድ ቀን ማለዳ ላይ እትዬ እናኑ እዚያች ማድ ቤት ውስጥ በሐዘን ተውጠው ምጣዱን ከበን ተቀምጠን የሰፈሩ ባቲዎች ስንዴ በአገሩ ስለጠፋ ከነገ ጀምሮ 10 ሳንቲም የነበረው ሽልጦ ስሙን ይሆኗል አሉ። ያኔ ነገር መምረሩ ገባን። የልጅ አእምሯችን የጦርነት አስከፊነት የተረዳው እንዳትጥሉ ተብለን ማስጠንቀቂያ ጋር የምትሰጠን አንድ ብር በዚያች ብር ይመስል እስኪያልበን በመዳፋችን ጨባብጠን የምንይዛት አንዲት ብር ዳንቴል ሙሉ ሽልጦ መግዛት ቀርቶ 4 ዳቦች ብቻ ገዝተን የተመለሰን ቀን ነበር። አቤት ቅለቱ! አቤት! ብራችን የተቀማን ያህል ነበር የተሰማ የነበረው መከፋት። ጦርነት አንድ ጀንበር 6 ሽልጦ ነጠቀን። የብር 4 ብቻ 6 ሽልጦ የቀማን ማን? ኢትዮጵያ ትቅደም የሚለው መንግስት ወይስ ተሃት የምትባል የመጣችባቸው የሚያስፈራራን ፍጥረት? ወይስ አብዮታዊ ሰራዊትና ተሃት? ከኛ የቀሙት 6 ሽልጦ 3 ተካፈሉት። ያን ሰሞን ከጦርነት ማንም አይተርፍም፣ ሰላም ይሻላል፣ ድርድር ይሻላል የሚል የሬዲዮ ጥሪ ከየአቅጣጫው ስንሰማ ወደዚያ ተደራድረው 6 ሽልጧችንን በመለሱልን እያልን ድፍን የመንደሩ ሕፃናት እንመኝ ነበር። 1983 ግንቦት ወር ቅዳሜ ቀን ጠዋት እንደ ልማዴ ዳቦ መያዣ ዳንቴል ይዤ እትዬ እናኑ ማድ ቤት ሄድኩ። ማድ ቤቷ ካለወትሯ በሰው ብዛት ልትፈነዳ ደርሳለች።